ውስጡ ይሄንን ይመስላል ማለት ነውና ሶፋ ራሱ አዲስ ነው ያስገባሁት። እንደምትመለከቱት በጣም ምርጥ ቤት ነው። በጣም ነው የሚያምረው፣ በጣም ማለት ነው ከሚላችሁ በላይ። ያው ዋጋው እንግዲህ እንደነገርኳችሁ ነው መጀመሪያ ላይ ማለት ነውና ምንም አክል እንኳን ዋጋ ቢፈጅ ፈጀ ተብሎ አይታሰብም ማለት ነውና ዋና መታየት ያለበት የቤቱ ጥራት እንጂ ዋጋው አይደለም ማለት ነው። እና ሙሉ ነው ሁሉም ነገር አዳዲስ እቃዎች ናቸው የገቡት ማለት ነውና ምክንያቱም አዲስ ቤት ስለሆነ እቃ መቀየር ስላለበት እቃዎቹን ቀያየርኩኝ ማለት ነው። ብቻ በጣም ነው የሚያምረው፣ በጣም ነው ደስ የሚለው፣ በጣም ደስ ብሎኛል ማለት ነው። እና እዛ ጋር ደግሞ ድንገት ያያችሁት በርበሬ ነው እና ይሄን ይመስላል ማለት ነው። በጣም ነው የሚያምረው በጣም ማለት ነው። እና ያምራል ስላችሁ አይገልጽም እሱ ማለት ነውና መጋረጃም በዚህ እንደዚህ ገብቶበታል ማለት ነውና ይሄ ከውስጥ ወደ ውጭ የምታዩበት ነው። እና ይሄንን ይመስላል ማለት ነው። እና እንግዲህ ለቤት ለአዲስ ቤት አዲስ እቃ ስለሚያስፈልግ አዲስ እቃዎችን ያስገባሁት ማለት ነው። ብዙ ጊዜ ሀገር ውስጥ ቁጭ ብለን ቤት መስራት አንችልም መግዛት አንችልም ብላችሁ ለምታስቡ ለምትጨናነቁ ከእንግዲህ አትጨናነቁ፣ አታስቡ ልላችሁ ፈልጌ ነው ማለት ነውና ከበፊቱ ቤት ያው ይሄ እንደውም የተሻለ ይመስለኛል ማለት ነውና እኔ በጣም ነው ወደድኩት። ያው ሁሉም ነገር አለ፣ ጠረጴዛዎችም አሉ፣ ቡፌዎችም አሉ፣ ብዙ ነገር ማለት ነውና በአዲስ እቃ ነው የገባሁት ማለት ነው። እና ይሄንን ይመስላል። እንኳን ደስ አለሽ በድጋሚ ሁላችሁ ማለት ነውና በጣም ነው ደስ የሚለው። እንግዲህ ግድግዳው ራሱ በጣም እንደዚህ ነው የሚያምረው፣ ቀለም ሁሉም ነገር ያለቀለት ነው። እቃችን አስገብተናል። በቃ ምርጥ ቤት ማለት ይሄ ነው። በቃ ጽድት ያለ እቃዎች አዳዲስ ናቸው እንደምትመለከቱት። ያው ምንጣፍ ለጊዜ ይሄንን አድርጎ ያለው ለወደፊት ደግሞ ሌላ ምንጣፍ የሚገባበት ይሆናል ማለት ነው። እና አረብ ሀገር ብቻ ተሰርቶ ቤት የሚሰራ እንዳይመስላችሁ፣ አገር ውስጥም ሆናችሁ ጠንከራችሁ ከሰራችሁ ቤት መስራት ትችላላችሁ ልፈልጌ ነው። እና የቢፌ እቃ ራሱ ይሄን ይመስላል ማለት ነውና ቢፌችን ትመስላለች። በጣም ነው የሚያምረው። እቃው ሙሉ ነው ውስጡ በጣም ነው ደስ የሚለው ማለት ነውና ኮንትሮል ቢፌ ነው እንደዛ ነው የሚባለው። ትልቅ የሚባለው ቢፌ ነው ማለት ነው። በጣም በጣም ብዙ እቃ ይፈጃል እዚህ ውስጥ ካለማው ማለት ነውና ግን ቆንጆ ቆንጆ ምርጥ ጥራት ያለው እቃዎች ናቸው እዚህ ውስጥ ያሉት ማለት ነው። እና ዋጋ ከፈለጋችሁ ጠይቁኝ ነግራችኋለሁ፣ ያለቀው ቤት ማለት ነው። ግን ደግሞ አዲስ ቤት ሲገዙ ከነቀ እንገዛለን ብላችሁ አታስቡ እላችኋለሁ በዚህ አጋጣሚ። ለምን ብትሉ እቃ እራሳችሁ ናችሁ የምታስገቡት ማለት ነውና ባለቤቱ እቃ አስገብቶ ቤቱን አይሸጥም ማለት ነውና ወጪው ከእናት አገልግሎቱ ሊሸጥ ይችላል። ያ ግልጽ ነው። ምክንያቱም ነቅሎ አይሄድም ወይም ደግሞ አያጠፋውም ማለት ነው። አታክልቱ የኛ ነው የሚሆነው። ግን ደግሞ ቤት ሲገዛ ከነቃ ሳይሆን ባዶ ቤት ተገዝቶ ቢያንስ ቀለም ይቀባል፣ ሁሉም ነገር ያልቃል፣ ግቢ ውስጥ ውሃ ይገባል፣ ይሄ ሁሉ የተሟላ ይሆናል። ነገር ግን ደግሞ እቃ የምታስገቡት እራሳችሁ ናችሁ ማለት ነው። አሁን እዚህ ውስጥ እቃ አይታችሁ ከነቃ ነው የገዛሹ ብላችሁ ጥያቄ እንዳትጠይቁኝ፣ ጥያቄም ደግሞ እንዳይሆንባችሁ ልል ፈልጌ ነው ማለት ነውና ምክንያቱም ከነቃው ስለማይገዛ ገና ነው። ይሄ ተገዝቶ አላለቀም ሶፋዎች ማለት ነውና ታዞ ውጭ ላይ የቀረ ስላለ ለዛ ነው ይቀራል ማለት ነው። የሶፋ ዋጋም ከፈለጋችሁ የጠረጴዛ ዋጋም ከፈለጋችሁ ያለውን በዚህን ሰዓት ያለበትን ዋጋ የሚነግራችሁናል ማለት ነውና ቦታው ላይ ወይ አዲስ ቤት ገዝቻለሁ ማለት ነው። ዛሬ ወደ አዲሱ ቤታችን ለገባ ነው ማለት ነው። እና ይሄንን ይመስላል። እንኳን ደስ አለሽ በሉ ለማንኛውም ሁላችሁ ማለት ነው። ይሄ ቤት ስንት እንደፈጀው ግቡ ምን እንደሚመስል ውስጡም ወጩም አሳያችኋለሁ ማለት ነውና በእውነት ለመናገር በጣም ነው የሚያምረው። ቤቱ ይሄን ይመስላል ማለት ነውና እንዳያችሁት ግቢው ደግሞ አይታችሁ እንኳን አጠግቡትም ማለት ነውና አታክልት ብቻ ነው የሌለ ነገር የለም ማለት ነውና ይሄንን ይመስላል። እውነት ለመናገር በዚህ ግቢ ውስጥ መኖር ማለት መታደል ነው ማለት ነውና እንደዚህ ሁሉም ነገር የተሟላ ያለቀለት
ቤት ነው ማለት ነው። እና ግቢው ራሱ በጣም ነው ደስ የሚለው ማለት ነው። እና በዚህ አጋጣሚ ውሻውም አለች ማለት ነው። እና ይሄን ይመስላል እና በጣም ደስ ብሎኛል ማለት ነው። እና ይሄን ቤት ገዝቼልኝ ዶሮቹም አሉ ግቢ ውስጥ ማለት ነው። እና ይሄን ይመስላል። ለማንኛውም ግቢው የሌላ አታክልት የለም ብላችሁ አታምኑም። ያው የሚሸጠው ከና አታክልቱ ነው፣ የገዛውትም ደግሞ ከና አታክልቱ ነው ማለት ነው። እና በጣም ነው የሚያምረው። መታደል ነው እውነት ለመናገር። እና እዚህ ጋር ደግሞ ቡና አለ እንደምታዩት ማለት ነው። እና መጀመሪያ ቅድመ ግቢውን ላሳያችሁ በማለት ነው ማለት ነው። እና የሌለ ነገር የለም እንደምታዩት። ሙዙ ራሱ እያፈራ ነው ማለት ነው። እና ደርሷል። ጠዋት ስለሆነ ትንሽ ጨረራ አለ እንጂ ይታይ ነበረ ማለት ነው። እና ፓፓይም አለ። ይሄን ይመስላል ግቢው ማለት ነው። በጣም ነው የሚያምረው እንደምትመለከቱት ማለት ነው። ቲማቲም አለ፣ ሰላጣ አለ። በቃ ምንም ገባ የሚሄድበት ምክንያት ራሱ አይኖርም ማለት ነው። እና ቀይ ስር አለ፣ ጌሾ አለ፣ ምን የሌለ ነገር ያለ ሁሉም ነገር አለ ማለት ይቻላል ማለት ነው። እና እዛ ጋር ንብ አለ። ፓፓያ ራሱ እንዴት እንደሚያፈራ እንዴት እንዳፈራ ተመልከቱት፣ ብቻ ተመልከቱት። የእውነት በጣም ነው ደስ የሚለው ማለት ነው። እና ግቢው በጣም ይለያል በጣም ማለት ነው። እና አይታችሁን ካላጠግቡትም እኔ አይቼ ፍስስ ነው ያልኩት ማለት ነው። እና እስከምገዛ ድረስ እስከምኖርበት ደረጃ ዛሬ ይሄን ግቢ መጥቼ እስከማየው ድረስ እንኳን ማመን ያቃተኝ ማለት ነው። እና በጣም ነው የሚያምረው ተመልከቱት። ቡናም ማለት ነው፣ ቡናም አለ እንደምታዩት እያፈራ ነው ማለት ነው። በዚህ በተወደደ ቡና ግቢ ውስጥ ማግኘት ማለት መታደል ነው በእውነቱ። እና ይሄ የሚበላ ነገር ነው፣ አላውቅም ግን ስሙን። እዛ ጋር እንደምትመለከቱት ይሄው ሙዙ አገዳማ ተውት ሸንኮራ ማለት ነው። እና ይሄን ይመስላል ማለት ነው። ግቢውም አለ ደግሞ ውሃም አለ ደግሞ ግቢ ውስጥ አገዳ ይሄንን ይመስላል። በጣም ነው የሚያጓጓ። ቃረም አለ እና ይሄን ነው ስንት እንደተገዛ ነግራቸዋለሁ ማለት ነው። እና መጨረሻ ላይ እኔ ራሱ ሰርፕራይዝ ነው እንኩት እኮ እናንተ ብቻ ሳይሆን በጣም ነው የሚገርመው። ይሄው እንደምታዩት ቡና፣ ከጀርባ ደግሞ ጌሾች አሉ። ቡና እንዴት እንዳፈራ እዩት። በዚህን ሰዓት ቡና አንድ መለካ ቡና 50 ብር በገባችበት ግቢ ውስጥ እንደዚህ መትከል ማለት መታደል ነው ማለት ነው። እዛ ጋር ደግሞ ጤና አዳም አለ። በቃ መግዛት ካለባችሁ መስራት ካለባችሁ እንዲህ ነው ማለት ነው። ምክንያቱም በቃ ደስ ስላል አይታችሁ እንኳን አጠግቡም። ግቢ ውስጥ አታክልት ሲኖር በጣም ነው ከምንም በላይ ደስ የሚለው ማለት ነው። እና እዚህ ጋር ደግሞ ከጀርባዬ ደግሞ ሌላ ነገር አለ፣ ግን ብዙ የማላቃቸው ነገሮች ደግሞ አሉ። እዚህ ጋር መጠበሻ አለ እዚህ ጋር እንደምታዩት ማለት ነው። እና ይሄም አለ እዚህ ጋር ደግሞ ቡና፣ የሀገር ቡና ነው ያለው። እና ይሄን እንደምታመለከቱት ይሄ ምንድነው? የስጋ መጠበሻ ነው ማለት ነው። ገና እያደገ ነው ግን እና መስራት ካልቀራ እንዲህ መታደል ነው በእውነቱ። እና በጣም ነው ደስ የሚለው ማለት ነው። ምንም እዚህ ግቢ ውስጥ ድብርት ራሱ አይኖርም፣ ይኖራል ብዬም አላስብም። ይሄንን አይታችሁ ራሱ ዘና ፈታ ነው የምትሉት ማለት ነው። እና ይሄን ይመስላል። በዚህ በኩልም ደግሞ ሌላ ነገር ነው ያለው፣ በተለያየ ቦታ ተታክሎ ነው ያለው ማለት ነው። እና አታክልቶቹ በጣም ነው የሚያማምሩት በጣም ማለት ነው። እና ሰርፕራይዝ ነው እንኩት። ኮባም አለ፣ ሙዝም አለ፣ የሌለ ነገር የለም። እና በጣም ነው ደስ ያለኝ ዛሬ ማለት ነው። እና ደስታዬን መቆጣጠር ነው ያቃተኝ ራሴን በጣም ማለት ነው። እና እዚህ ጋር ደግሞ ቄጠማ አለ። ምንድነው የሚባለው? ዘንባባ ነው ምንድነው? ቄጠማ ነው ብቻ በቃ ቄጠማ ብላችሁ ተመልከቱት። ሁሉም ነገር የተሟላ ነው ቤቱ ማለት ነው። እና እያለቀለት ነው ውስጡም ውጩም። እና ይሄንን ይመስላል። አገዳ ደግሞ ካማራችሁ ኑ ብሎ እላችኋለሁ። እና ደስ ነው ያለኝ ማለት ነው። ደስ ነው ያለኝ እና እንኳን ደስ አለሽ በሉኝ ሁላችሁ። ይሄን የመሰለ ቤት ይሄን የመሰለ ግቢ በመግዛቴ ደስ ሊላችሁ ይገባል ማለት ነው። እና በአዲሱ ቤት በአዲስ እቃ መግባት ነው የምፈልገው። እና ይሄን ይመስላል ማለት ነው። እና ቤቱ ከጀርባም ቤት አለ ውስጥም እንደዚሁ ማለት ነው። እና አታክልቱ በጣም የሚገርም ነው እውነት ለመናገር። እና ይሄንን ይመስላል።
እና በጣም ነው ደስ የሚለው። ይሄን ይመስላል ማለት ነው። እና ይሄን የመሰለ ቤት ነው የገዛሁት። እንግዲህ ኢትዮጵያ ውስጥም ተቀምጦ ቤት መግዛት ይቻላል ማለት ነው። እና የግድ እዛ ሰርተን ብቻ ቤት እንገዛለን ብላችሁ ራሳችሁን አታጨናንቁ ልላችሁ ፈልጌ ነው። ዘና ፈታ በሉ። ውስጡም ደግሞ አሳያችኋለሁ ማለት ነው። እና እንደዚህ አይነት ህይወት ይስጣችሁ፣ የተረጋጋ ህይወትን እግዚአብሔር ይስጣችሁ ለሁላችሁ ማለት ነው። እና ከሰው ሀገር ገብታችሁ የምታርፉበትን እግዚአብሔር ይስጣችሁ ለሁላችሁ። እና ይሄ ምኞቴ ነው። ይሄን ይመስላል ማለት ነው። እና በቃ ምንም ባይበላ ባይጠጣ ራሱ ይሄን ግቢ አይቶ መጥገብ ይቻላል። እውነት ለመናገር በጣም ልዩ ነው ማለት ነው። እና ምንም አክል ገንዘብ እንኳን ቢፈጅ ምንም አይደንቅም ይሄ ቤት ማለት ነው። እና ምንም አይደንቅም፣ ምክንያቱም በቃ እዚህ ግቢ ውስጥ ያለው ነገር ብቻ በቂ ስለሆነ ማለት ነው። ይሄን እንተክላለን ብትሉ ብዙ አመታት ሊፈጅ ስለሚችል ግን በቀላሉ ደግሞ እንደዚህ ማግኘት በጣም ደስ ይላል ማለት ነው። እና እንደዚህ ሁሉም ነገር ያለቀለት ግቢ ማግኘት በጣም ነው ደስ የሚለው ማለት ነው። መቼም ባለቤቱ ከእናት አታክልቱን ነቅሎ አይወስድም ማለት ነው። እና ፓፓያ ራሱ ደርሷል፣ በቃ እየደረሰ ነው። ይሄን ይመስላል ማለት ነው። እና ዘና ፈታ ማለት ነው። ሰላጣ እንደምትመለከቱ ማን ነው ሰላጣ አይደለም፣ ይሄ ነገር ቆስጣ ነው። ቆስጣ ራሱ ይሄን ይመስላል ማለት ነው። እና ቀረብ አድርጌ ላሳያችሁ። ይሄን ይመስላል ማለት ነው። ቆስጣ እንግዲህ ተመልከቱ። ቲማቲምም ደግሞ አለ። አሁን በጋ ስለሆነ ነው እንጂ ያው እያፈራ ነው ወደ መሬት ላይ ማለት ነው። እና መግዛት ካለባችሁ እንደዚህ አይነት ሁሉም ነገር ያለቀለት በቃ ገብታችሁ ብቻ የምትኖሩበት እቃችሁን ብቻ አስገብታችሁ አታክልት እንተክላለን የማትሉ ቆጣሪ እናስገባለን የማትሉ ምንም አክል ዋጋ ውድ ቢሆንም መግዛት እንደዚህ አይነት ነገር ነው ማለት ነው። ገንዘብ ማውጣት ለማይቀር ነገር እንደዚህ ሁሉም ነገር የተሟላ ነገር ገዝታችሁ ብገቡበት ለራሳችሁም ደስታ ነው ማለት ነው። እና ውስጡ ደግሞ ምን እንደሚመስል በቀጣይ ቪዲዮ መጣለኝ ማለት ነው። እና ዋጋውም ደግሞ ስንት እንደሆነ ነግራችኋለሁ። እና እኔ ምንም አልደብቃችሁም ከናንተ መግዛትም ለምትፈልጉ ደግሞ ሌላ ቤት ማለት ነው። እና በዚህን ሰዓት የቤት ዋጋ ስንት እንደሆነ የባዶ መሬት ዋጋ ስንት እንደሆነ እነግራችኋለሁ ማለት ነው። እና በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። በጣም ደስ ብሎኛል ግን እኔ